ሃይ ሰላም ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የግሬድ 10 ጂኦግራፊ የዩኒት 5 ሜጀር ኢኮኖሚክ ኤንድ ካልቸራል አክቲቪቲ ኦፍ አፍሪካ የሚለው ምዕራፍ ለማየት እንጀምራለን። ቪዲዮን ላይክ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ጥያቄ አስተያየት ካላችሁ ኮሜንት ላይ እንዲሰራላችሁ የምትፈልጉት ሌላ ቪዲዮ ካለ ኮሜንት ላይ ጻፉልኝ። In this unit, ከኢንትሮዳክሽን ስንጀምር በዚህ ምዕራፍ የምናየው in this unit you will learn about the way of life of peoples of Africa። በዋነኛነት በዚህ ምዕራፍ የምናየው ስለ አፍሪካ peoples of የአፍሪካ ህዝቦች አኗኗራቸው የአኗኗር ዘይቤያቸው ምን እንደሚመስል ለማየት እንሞክራለን። This include ኢኮኖሚክ አክቲቪቲያቸውን፣ ሶሻል cultural diversities in the continent በተጨማሪም አህጉሪቱ ውስጥ አፍሪካ ውስጥ ያሉ ኢኮኖሚያዊ እንቅስቃሴዎች፣ ማህበራዊ አጠቃላይ ካልቸራል የሆኑ ዳይቨርሲቲዎች ምን እንደሚመስሉ እንመለከታለን። አፍሪካ is very resourceful region in the world። አፍሪካ እንግዲህ በጣም resourceful ከሆኑ አካባቢዎች አህጉሮች አንዷ ናት። እንግዲህ nevertheless the continent faces huge economic problems። ይሁን እንጂ ምንም እንኳን አፍሪካ በጣም ሪሶርስፉል በጣም ሀብታም ከተፈጥሮ አንፃር ሪች ብትሆንም አገሪቱ ትልቅ የሆነ የኢኮኖሚ ችግር አለባት። ያም its economy is not as diversified as other diversity we find in the continent። ብዙ በጣም ዳይቨርሲፋይድ ናት ከብዙ ከሪሶርስ አንፃር ከብዙ ነገር አንፃር አፍሪካ በጣም ዳይቨርሲፋይድ ናት። ይሁን እንጂ ዳይቨርሲፋይድ እንደሆነ ሁሉ በዛ ልክ ኢኮኖሚያ ዳይቨርሲፋይድ አይደለም ይለናል። የአፍሪካ ሞር በአብዛኛው ዝቅተኛ የሆነ አኗኗር ዝቅተኛ ኢኮኖሚ ስርዓትን በተለይ ፕራይመሪ ኢኮኖሚክ ሲስተም ላይ መሰረት ያደረገ ነው አብዛኛው የአፍሪካ ማህበረሰብ አኗኗሩ። Therefore, its people are largely engaged in primary economic activity። በዚህ ምክንያት አብዛኛው የአፍሪካ ህዝብ ፕራይመሪ ኢኮኖሚክ አክቲቪቲ በምንለው ተብሎ በሚከፈለው የኢኮኖሚ አክቲቪቲ ውስጥ ነው አብዛኛው የሚሰማሩ። Africa needs a very strong commitment to come out of the cycle of poverty, high unemployment and economic problems። አፍሪካ እንግዲህ ከድህነት ለመውጣት ከፍተኛ የሆነ ኮሚትመንት ያስፈልጋል። ከፍተኛ የሆነ ቁርጠኝነት፣ በተለይም ከፍተኛ የሆነ ስራ አጥነት ከመኖሩ ጋር ከፍተኛ የሆነ ፖቨርቲ፣ ከፍተኛ የሆነ ረሃብ፣ ከፍተኛ የኢኮኖሚ ችግር ከመኖሩ ጋር በተያያዘ ጠንካራ። ስለዚህ በአጠቃላይ አፍሪካ ከነዚህ አዙሪቶች ለማውጣት ከፍተኛ ረሃብ፣ ከፍተኛ ስራ አጥነት፣ እነዚህ ከፍተኛ የኢኮኖሚ ችግሮችን ለመቅረፍ ከፍተኛ የሆነ የመሪዎች የሀገራት ጠንካራ የሆነ ቁርጠኝነት ያስፈልጋታል ማለት ነው። Especially it has to seek solution to problems of unemployment. Therefore, the leaders of Africa have come together to set goals called Agenda 2063 እንግዲህ በተለይም ከስራ አጥነት ጋር ብዙ ችግሮች ከሚነሱ አንዱ የስራ አጥነት ያን መፍትሄ ከመፈለግ አንፃር የአፍሪካ መሪዎች አጀንዳ 2063 የሚባል ግብ አላቸው። አፍሪካን በብዙ መንገድ በብዙ ዳይሜንሽን አፍሪካን ከኢኮኖሚ፣ ከፖለቲካ፣ ከሰላም፣ ከፍትህ ከተለያዩ አንፃር ከአንፃር አፍሪካን የላቀች አህጉር ለማድረግ መሪዎች 2063 አጀንዳ 2063ን ቀርጸው the agenda aims to foster economic development, political integration, improvement in democracy and the justice, establishment of security and peace on the entire African continent ይላል። ይሄ የአጀንዳ 2063 የተቀመጠበት አጀንዳው በአጠቃላይ ከኢኮኖሚ እድገት፣ ከኢኮኖሚ ልማት፣ ፖለቲካል ኢንቴግሬሽን የፖለቲካ ውህደትን ከማምጣት ዲሞክራሲን አፍሪካ ላይ ከማስፈን ፍትህን
እንደዚሁ ከፒስ ኤንድ ሴኩሪቲ ሰላም እና ጸጥታን ከማስጠበቅ በአጠቃላይ አፍሪካ አህጉርን የተሻለ በሁሉም ዘርፍ በሁሉም ዳይሜንሽን የተሻሉ ነገሮችን ለማምጣት የተቀረጸ ግብ ነው። አጀንዳ 2063 culture is a manifestation of socio cultural, religious and economic condition, the standard of living, level of technology and people's environmental perception. ሌላው በዚህ ምዕራፍ ስለ ካልቸርም እና ካልቸር የምንለው እንግዲህ በጣም መልቲፌሴትድ የሆነ በብዙ መልኩ ሊገለጽ የሚችል ብዙ ኤሌመንቶች ብዙ መገለጫዎች ያሉት ነው። በአጠቃላይ ባህል የምንለው ከሃይማኖት ከኢኮኖሚ ከአኗኗር ከቴክኖሎጂም ጋር እናያዘው አጠቃላይ የሰው ልጅ ግንዛቤ አጠቃላይ ያንን ሊገልጽልን የሚችል ነው ማለት ነው። ካልቸር ስንል it is abstract or intangible ነው። አብስትራክት ነው በጣም ረቂቅ እና ኢንታንጂብል ልንዳስቶ ካልቸር ይሄ ነው። ግን መገለጫዎች አሉት። it can be however it can be defined by elements የባህል መገለጫ የሚባሉ አሉ። እንደ ለምሳሌ እንደ ሪሊጅን ላንጉዌጅ እዚህ ጋር የምናነሳቸው ላንጉዌጅ ሪሊጅን ኢተንሲቲ ሪቹዋልስ ከስተምስ ትራዲሽንስ ኤንድ ቱልስ እነዚህ አጠቃላይ የባህል ኤሌመንትስ ኦፍ ካልቸር የምንላቸው ናቸው። ሃይማኖት ቋንቋ ብሄር ሪቹዋል ወግ የምንላቸው ስርዓቶች በአጠቃላይ እነዚህ ቋንቋ መገለጫ መሳሪያዎች ኤሌመንትስ ኦፍ ካልቸር የምንላቸው ናቸው። በዚህ ባህል ይገለጻል ብዙ ጊዜ። the society has the maximum bearing of religion ሌላው በማህበረሰብ ውስጥ ከፍተኛ ሃይማኖት ከፍተኛ ሽፋን ከፍተኛ ተጽዕኖ አለው። ማህበረሰብን ባህልን ከመገበት it also command people to learn it is the religion which compels people to adopt certain kinds of economies dresses food habits and beliefs እንግዲህ ሃይማኖት ስንል ብዙ ነገሮች በውስጡ አለው። ሰዎች አንድን አይነት የሆነ አይነት ኢኮኖሚ ለምሳሌ በእምነቶች በአንዳንድ እምነቶች የሚፈቀዱ የንግድ አይነቶች የማይፈቀዱ ነገሮች ሊኖሩ ይችላል። በኢኮኖሚ ሲስተም ለምሳሌ ከወለድ ጋር ወለድ ሊፈቀድ ላይፈቀድ ይችላል። የኢኮኖሚ ስርዓቶች መጠጥን የሚከለክሉ መጠጥ ለምሳሌ መጠጥ እንዳይጠጣ መጠጥ ንግድ ውስጥ መሳተፍ ይከለክላሉ ብዙ ጊዜ ሃይማኖቶች። የመጠጥ ሽያጮች እነዚህ ጎጂ ናቸው። ማህበረሰብ ከእምነትም አንፃር የማይፈቀዱ ነገሮች ከወለድ ጋር ምናምን የተያዙ ከአራጣ ጋር ምናምን የተያዙ ነገሮችን ከኢኮኖሚ ሲስተም ከአጠቃላይ ሃይማኖቶች በእነዚህ ላይ የራሳቸውን እንትን ያስቀምጣል። ማስገደድ ድሬስ አለባበሶች አሁን የእስልምና አለባበስ አለ የክርስትና አለባበስ ብዙ ጊዜ ጀለቢያ ክርስቲያን ደግሞ ነጠላ ምናምን የተለመደ አለባበስ ነው። ፉድ አመጋገብ እንትን ጋር ከሃይማኖት ጋር በጣም ብዙ ጊዜ አሁን ኢትዮጵያውያን ተምር ምናምን ረመዳን ላይ እንበላለን። ሌሎችም አመጋገቦች ለምሳሌ በጾም አብይ ጾም ጊዜ ምናምን በጾም ጊዜ ስጋ በክርስትናም ስጋ ምናምን በሌሎች ምግቦች ሞር አትክልት ምናምን ነገር ነው የሚባለው። አመጋገባችን ላይ እምነታችን ላይ አመለካከታችን ላይ it also the command people to learn certain ለሆነ ቋንቋ ለምሳሌ ግዕዝ ኢትዮጵያ የግዕዝ ቋንቋ አብዛኛው የግዕዝ ፊደልን ነው ኢትዮጵያውያን የሚጠቀሙት በአማርኛም በትግርኛም በተለይ የሴሜቲክ ላንጉዌጆች ላይ ያ በተለይም ከኦርቶዶክስ ሃይማኖት ጋር በተያያዘ ከሃይማኖት እንደ ትምህርት የሚሰጠው በግዕዝ ቋንቋ ስለነበረ ነው። በተጨማሪም ከአረብኛን ደግሞ ከእስልምና ጋር ብዙ ጊዜ የእስልምና ትምህርቶች በአረብኛ ይሰጣሉ። ያ የሆነ ቋንቋ እንድንማር ያደርገናል። ሃይማኖት provides some restriction at times of culture all other variables are direct or indirect controlled by ሌሎች ብዙ ነገሮቻችንን ብናነሳ በቀጥታም ይሁን እኛ አኗኗሮቻችን በቀጥታም ይሁን በተዘዋዋሪ በሃይማኖት እኛን በእሴት በተለያዩ ነገር ለምሳሌ ብዙ ጊዜ መጥፎ ነገሮችን እንጠላለን ማለት ሃይማኖት ስለሚገድበን
ብዙ ጊዜ ሌብነት ይወገዛል። እነዚህ መጥፎ ያፈነገጡ ነገሮችን ብዙ ጊዜ ያ እንድንሆን መስጠትን ያበረታታል ሃይማኖት። በአብዛኛው ጊዜ ሰው በቀጥታ የሚሆን በተዘዋዋሪ ሃይማኖቱ በብዙ መንገድ በሃይማኖት ተጽዕኖ ስር እና በሃይማኖት እሳቤ ውስጥ ይኖራል። ያ ደግሞ በሂደት ባህልን ካልቸርን ቢልድ ያደርጋል ማለት ነው። ይሄን ምዕራፍ እንግዲህ ስናጠናቅቅ እነዚህ ዋና ዋና ነጥቦችን ወደ 6 ነጥቦችን ማወቃችሁን መልሳችሁ ይሄን ምዕራፍ ስናጠናቅቅ እነዚህ ነጥቦችን መያዛችሁን ማወቃችሁን ቼክ ማድረግ ይጠበቅባችኋል። ሜን ኮንቴንት ዋና ዋና የዚህ ምዕራፍ ዋና ዋና ኮንቴንት የምንላቸው ወደ 6 ኮንቴንቶች አሉ። የመጀመሪያው 5.1 ላይ ኦቨርቪው ኦፍ ኢምፕሎይመንት ስትራክቸር ኢን ዘ ወርልድ ዓለም ላይ የቅጥር ሁኔታ ምን እንደሚመስል አጠቃላይ ኦቨርቪውን እንመለከታለን። 5.2 ሜጀር ኢኮኖሚክ አክቲቪቲስ ኢን አፍሪካ ላይ ዋና ዋና የሚባሉ የኢኮኖሚክ አክቲቪቲዎች ምን እንደሆኑ እንመለከታለን። 5.3 possible solution to the problem of unemployment በስራ አጥነት መፍትሄ ለዚህ ችግር መፍትሄ ሊሆኑ የሚችሉ ነገሮችን እንመለከታለን። 5.4 አፍሪካ አጀንዳ 2063 and its implication የአጀንዳ 2063 እና የሱን አንድምታ የአፍሪካን 2063 አጀንዳና እንድምታውን እንመለከታለን። 5.5 ላይ አፍሪካስ አጀንዳ 2063 በስቨርስ ሰስተናብል ዲቨሎፕመንት ጎል እንግዲህ ሰስተናብል ዲቨሎፕመንት ጎል ወደ 17 የዘላቂ ልማት ግቦች የሚባሉ አሉ። ወደ አይ ቲንክ ወደ 17 አካባቢ እነሱና የአፍሪካ አጀንዳ 2063ን እናነጻጽራለን። 5.6 ላይ ሊንግዊስቲክ ሪሊጂየስ ዳይቨርሲቲ ኢን አፍሪካ የሚለውን አፍሪካ ውስጥ የሚገኙ የተለያዩ ብዝሃ ቋንቋዎችን ብዝሃ ሃይማኖቶችን ለማየት እንሞክራለን እና ዩኒት ሰማሪ እና ሪቪው ኤክሰርሳይዝ በማየት እናጠናቅቃለን። 5.1 ኦቨርቪው ኦፍ ኢምፕሎይመንት ስትራክቸር ኢን ዘ ወርልድ ዓለም ላይ የኢምፕሎይመንት ስትራክቸሩ የቅጥር ሁኔታው ምን እንደሚመስል በዋናነት ለማየት እንሞክራለን። ፎከስ ሜን ታይፕስ ኦፍ ኢኮኖሚክ አክቲቪቲ እንግዲህ ግሬድ 9 ላይ ተምረናል። ግሬድ 9 ላይ ኢኮኖሚክ አክቲቪቲ ምንድነው የሚለውን ዲፋይን አድርገን የተለያዩ አይነት በተለይ ፓርቲኩላርሊ ኢትዮጵያ ላይ ያሉ ፕራይመሪ ኢኮኖሚክ አክቲቪቲ ምን እንደሆነ፣ ሰከንደሪ ምንድነው፣ ተርሸሪ፣ ኳተርነሪ፣ ፕራይመሪ እያለን እስከ 5 ደረጃ የኢኮኖሚክ አክቲቪቲዎችን ከፋፍለናል። እነዚህን ጀስት አሁንም እዚህ ላይ በሰፊው ከአፍሪካ አንጻር 10ኛ ክፍል ላይ ስንመለከት ማስታወስ ይጠቅመናል። ፕራይመሪ ሴክተር ኢንቮልቭስ ብዙ ጊዜ ኤክስትራክቲንግ ራው ማቴሪያልስ ሬሪንግ አኒማልስ ኤንድ ግሮዊንግ ክሮፕስ ብዙ ጊዜ ፕራይመሪ ኢኮኖሚክ አክቲቪቲ የምንላቸው ሮ ማቴሪያሎች ቀጥታ ዲፔንድ ኦን ኢንቫይሮንመንት ነው ብለናል። ከናቹራል ኢንቫይሮንመንት ቀጥታ ከተፈጥሮ የምናገኛቸው ነገሮች ላይ ራው ማቴሪያሎችን ማውጣት የጥሬ እቃዎችን ለኢንዱስትሪ ለተለያዩ ነገር የሚያስፈልጉ ራው ማቴሪያሎችን ማዕድን ሊሆን ይችላል፣ ግብርና የመሳሰሉ ፊሸሪ ምናምን የመሳሰሉ ሊሆን ይችላል። ሬሪንግ አኒማልስ እንስሳት እርባታ፣ ግሮዊንግ ክሮፕስ ሰብል የእርሻ ልማት አጠቃላይ እነዚህ አግሪካልቸር የምንለው ፕራይመሪ ኢኮኖሚክ አክቲቪቲ ውስጥ የሚመደቡ ናቸው። ሌሎች አሉ እና ማይኒንግ ፊሸሪ ምናምን የመሳሰሉ የፕራይመሪ ኢኮኖሚክ አክቲቪቲዎች ናቸው። ሰከንደሪ የምንላቸው ኢንቮልቭስ ቼንጂንግ ኦፍ ራው ማቴሪያልስ ኢንቱ ኒው ፕሮዳክትስ ኦር ፊኒሽድ ፕሮዳክትስ ኢት ኢዝ ኮልድ ማኒፋክቸሪንግ። ሰከንደሪ ሴክተር የምንለው ቫሊዩ አድ ይሄ ሴት በመጨመር ፕራይመሪ ኢኮኖሚክ አክቲቪቲ የተገኙ ሮ ማቴሪያሎችን ጥሬ እቃዎች ላይ ቫሊዩ አድ በማድረግ ለምሳሌ ፈርኒቸር ምርቶችን የፈርኒቸር ምርቶች ከጣውላ ምናምን ፕራይመሪ ኢኮኖሚክ አክቲቪቲ ከፎረስተሪ የምናገኘውን በማኒፋክቸሪንግ ሴቶችን ጨምረን ለተለያዩ አገልግሎት ፊኒሽድ ወር ሰሚ ፊኒሽድ ሊሆን ይችላል ፕሮዳክቶችን የምንልበት ነው። ሴኮንደሪ ሴክተር
የእሴት በመጨመር የፕራይመሪ ኢኮኖሚክ አክቲቪቲ ላይ ያገኘናቸው እሴት የምንጨምር በማኒፋክቸሪንግ ማለት ነው። ያም ማኒፋክቸሪንግ ይባላል። ተርሸሪ ሴክተር ኢንቮልቭስ አክቲቪቲስ ኦፍ ፒፕል in the service sector such as education, health, tourism and ባንኪንግ በአጠቃላይ ተርሸሪ የምንለው የአገልግሎት ዘርፍ የምንለው ሰርቪስ ሴክተር የምንለው ነው። እዛ ውስጥም እንደ ትምህርት፣ ጤና፣ ቱሪዝም፣ የባንክ ኢንዱስትሪ የመሳሰሉ እነዚህ ይካተታሉ። ተርሸሪ ኳተርነሪ የምንለው ቤዝድ ኦን ናውሌጅ ነው፣ በእውቀት ላይ ነው በዋናነት። ኳተርነሪ አክቲቪቲ ኢንክሉድስ አክቲቪቲስ ሰች አስ ኢንፎርሜሽን ኤንድ communication technology, which is ICT, research and development, education, financial planning, extra. It's mostly engage people in the information generating and sharing. በዋናነት ኳተርነሪ በእውቀት ላይ ነው የተመሰረተው ብለናል። እንደ ICT ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ICT ዘርፍ ምርምር ሪሰርች እና ዲቨሎፕመንት ምርምርና ልማት እድገት ከትምህርት ከፋይናንሻል ፕላን ጋር ወዘተ እነዚህ የመሳሰሉ አጠቃላይ ኢኮኖሚክ አክቲቪቲዎችን የሚያካትት ነው። ይሄ ኳተርነሪ የምንለው ብዙ ጊዜ አብዛኛው ጊዜ በመረጃን ኢንፎርሜሽንን ጀነሬት ከማመንጨት ጋር እና ያንን ሼር ከማጋራት ጋር ይጠቃለላል የኳተርነሪ ሴክተር ማለት ነው። The employment structure of a country, a region or a whole world shows how the labor force is divided between primary, secondary and tertiary economic activity. በአጠቃላይ ኢምፕሎይመንት ስትራክቸር የቅጥር ሁኔታው ኢምፕሎይመንት ስትራክቸሩ የአንድ ሀገር ሊሆን ይችላል፣ የአንድ ሪጅን ለምሳሌ ሳብሳሃራ ወይ የአፍሪካን በአጠቃላይ ወይም የዓለም በአጠቃላይ ምንን ሊያሳየን ይችላል? የሀገር የአህጉር ወይ የዓለም እንዳጠቃላይ የኢምፕሎይመንት ስትራክቸር የማን ፓወር የሰው ኃይል እንዴት በፕራይመሪ በሰከንዳሪ እና በተርሸሪ ኢኮኖሚክ አክቲቪቲዎች እንዴት እንደሚከፋፈል ያሳየናል ይሄ ኢምፕሎይመንት ስትራክቸር ማለት ነው። These three types are commonly used classification system. While quaternary is newly emerging system, is not included in the assessment of economies of countries. ብዙ ጊዜ ይሄ እነዚህ ፕራይመሪ ሰከንደሪ እና ተርሸሪ የምንላቸው ኢኮኖሚክ አክቲቪቲዎች ናቸው። ብዙ ጊዜ እነዚህ ሶስቱ ናቸው በጥቅም ላይ የሚውሉት እነዚህን የኢኮኖሚ ደረጃን ከመመደብ አንጻር። ኳተርነሪ የምንለው ብዙ ጊዜ አዲስ የሆነ የኢኮኖሚክ ሲስተም ወይም የመለያ ስርዓት ስለሆነ በሀገሮች ኢኮኖሚን በምንገልጽበት ጊዜ ብዙም አንጠቀሙም፣ ያ አይካተትም አዲስ ስለሆነ ማለት ነው። ብዙ ጊዜ ፕራይመሪ ሰከንደሪ እና ተርሸሪ ነው ኢኮኖሚክ አክቲቪቲዎችን ነው ኮንሲደር የምናደርገው። different countries have different employment structures. therefore ብዙ የተለያዩ የዓለማችን ሀገሮች እንግዲህ የተለያየ አይነት ኢምፕሎይመንት ስትራክቸር አላቸው። therefore the employment structure of a given country can reflect many things about the country's economy. በዚህ ምክንያት የአንድ ሀገር ኢምፕሎይመንት ስትራክቸሩ የአንድ ሀገር ኢምፕሎይመንት ስትራክቸሩ ስለዛች ሀገር ስለ አንድ ሀገር አጠቃላይ ኢኮኖሚ ነገሮችን ብዙ ነገር ሊነግረን ሪፍሌክት ሊያንጸባርቅ ይችላል ማለት ነው። such economic activity provide people with job opportunities. Then the people can purchase the goods and services they need through the earning. እነዚህ የኢኮኖሚክ አክቲቪቲዎች የኢኮኖሚ እንቅስቃሴ ለሰው ልጆች ብዙ ኦፖርቹኒቲዎች የስራ እድሎችን ይፈጥራሉ። ሰዎች እንደየአቅማቸው በገቢያቸው በሚያገኙት ገቢ ልክ የሚያስፈልጋቸው የተለያዩ እቃዎችን ሊሆን ይችላል፣ የተለያዩ ሰርቪሶችን ሊሆን ይችላል መግዛት ይችላሉ ማለት ነው። Note that all countries of the world do not have the same share of the economic activity. ይህንን መርሳት የለባችሁ። የኢኮኖሚ እንቅስቃሴዎች ሁሉም ሀገራት ተመሳሳይ የሆነ ሼር ወይም ተመሳሳይ የሆነ ክፍፍል እንደሌላቸው ማወቅ ያስፈልጋል። አንዳንዱ ሞር ፕራይመሪ ኢኮኖሚክ አክቲቪቲ ውስጥ ይሳተፋል ብሎ ሰከንደሪ ኦር ተርሸሪ
እያለ ይሄዳል። በዲቨሎፕመንት መጠናቸው በእድገት መጠናቸው ልክ ማለት ሞር ዲቨሎፕድ የሆኑ ካንትሪስ the percentage of each sector varies from the one country to another depending on its level of development ይለናል። የፐርሰንቴጁ የየሀገራቱ ያለው የፐርሰንቴጅ የእድገት ደረጃቸው ከሀገር ወደ ሀገር አንዱ ከአንዱ በፐርሰንቴጅ ሲከፋፈላቸው የተለያየ ደረጃ ይኖራቸዋል። ሞር ዲቨሎፕድ የሆኑ ካንትሪዎች have more people who work in the tertiary sector whereas developing countries have more people engaged in the primary sector particularly in agriculture። ብዙ ጊዜ ያደጉ ሀገራት ተርሸሪ የሚባለውን ሰርቪስ ሴክተር ላይ ብዙ ጊዜ ዜጎቻቸው በአብዛኛው በዛ ላይ የተሰማሩ ናቸው። ዲቨሎፒንግ በአንጻራዊነት ደግሞ ዲቨሎፒንግ ካንትሪስ በማደግ ላይ ያሉ ሀገራት የምንላቸው ደግሞ በዚህ በፕራይመሪ ኢኮኖሚክ አክቲቪቲ በተለይም በግብርና ላይ የተሰማሩ ዜጎቻቸው በብዛት በፕራይመሪ ኢኮኖሚክ አክቲቪቲ ላይ የተሰማሩ ናቸው። እዚህ ጋር እንደ ምሳሌ የኢትዮጵያን ብንወስድ የኢትዮጵያ የአጠቃላይ የኢኮኖሚክ አክቲቪቲ ሀገሪቷ ኢኮኖሚ አብዛኛው ከ37% በላይ 37.52 የሚሆነው አካባቢ የኢትዮጵያ ኢኮኖሚ በአግሪካልቸር ላይ ነው። እዚህ ጋር ደግሞ ሰርቪስ ሴክተር ወደ 38.76 23.72 ደግሞ ኢንዱስትሪ። ይሄ በጣም አብዛኛው የኢትዮጵያ ገና በፕራይመሪ በከፍተኛ የሆነ የግብርና ላይ መሰረት ያደረገ ኢኮኖሚ ነው የኢትዮጵያ ገና ታዳጊ ስለሆነች ማለት ነው። ሌላዋ ናይጄሪያ ነች። ናይጄሪያን በተመሳሳይ ግን በአንጻራዊነት ከኢትዮጵያ የተሻለ ኢንዱስትሪዋ በጣም ሰርቪስ ሴክተሩ 60.42 ይሄ ከፍተኛ ነው ከኢትዮጵያ አንጻርም በጣም እና ኢንዱስትሪ ደግሞ 18.37 አግሪካልቸር 21.21 ይሸፍናል። ይሄ የዲቨሎፒንግ ናቸው። በአንጻራዊነት የተሻለ ከአፍሪካ የምንላት ሳውዝ አፍሪካ ኢንዱስትሪው እንግዲህ 29.37 ሰርቪስ ሴክተሩ 68.14 ይሸፍናል። ግብርና እንግዲህ ከ3% በታች ወደ ኦልሞስት ወደ 2.5% አካባቢ ነው ብቻ ነው የሚሸፍነው ግብርናው ማለት ነው ከአጠቃላይ የኢኮኖሚክ አክቲቪቲ ሀገሪቱ ውስጥ ካለው። ጀርመን ደግሞ በጣም ዲቨሎፕድ ከተባሉ ተብላ ከምትጠቀስ የዓለማት ሀገሪቷ አንዷ ነች። ዲቨሎፕድ ከሆኑ ሀገራት አንዷ ጀርመን ነች። ኢንዱስትሪው ወደ 30.62 ግብርና እንግዲህ 0.78 በጣም ከ1% በታች ነው ግብርና ላይ። እንደ ሰርቪስ ሴክተሩ ከ68.61% በላይ የሚሆነውን ሰርቪስ አገልግሎት ዘርፍ ይሸፍናል ማለት ነው። እነዚህ እንግዲህ የተለያዩ ዲቨሎፒንግ ካንትሪ ያላቸውን ኢኮኖሚ አክቲቪቲ ሼራቸውን ያሳየናል። ዲቨሎፒንግ ካንትሪስ የምንላቸው ዲቨሎፒንግ ካንትሪስ አር ዘ ወርልድ ሊስት ኢንዱስትሪያል ኔሽን ሄቪሊ ኮሚትድ ቱ አግሪካልቸር። ብዙ ጊዜ እነዚህ በማደግ ላይ ያሉ ሀገራት የምንላቸው ዝቅተኛ የሆነ በኢንዱስትሪ የበለጸጉ ሀገሮች ለግብርና ካላቸው ኮሚትመንት ሄቪሊ ኮሚትድ ቱ አግሪካልቸር ሊስት ኢንዱስትሪያል ኔሽን ናቸው። ሄቪሊ ኮሚትድ ቱ አግሪካልቸር በከፍተኛ ሁኔታ ደግሞ ግብርና ላይ ኢኮኖሚያቸው የተመሰረተ ነው። ኢንዱስትሪያላይዜሽናቸው ገና ነው ማለት ነው። they have low level of literacy, high unemployment, rapid population growth and their exports are largely agriculture or raw materials። ብዙ ጊዜ እነዚህ ታዳጊ ሀገራት የተማረ ህዝብ ብዙ የላቸውም። በተጨማሪም ከፍተኛ ስራ አጥነት ይኖራል። ከፍተኛ የሆነ የህዝብ ቁጥር ከጊዜ ወደ ጊዜ ይጨምራል። ከፍተኛ የሆነ ወደ ውጭ የሚልኩት አብዛኛው ምርቶቻቸው ከፕራይመሪ እንደ ግብርና እና ራው ማቴሪያሎች ጥሬ እቃዎችን ነው። ይሄ ፕራይመሪ ኢኮኖሚክ አክቲቪቲዎች ላይ መሰረት ያደረጉ ናቸው አብዛኛው የነሱ ኤክስፖርታቸው። ካፒታል ኢኩዊፕመንት ኢዝ ስካርስ ፕሮዳክሽን ቴክኖሎጂስ አር ፕሪሚቲቭ ኤንድ ፕሮዳክቲቪቲ ኢዝ ሎው። በአጠቃላይ ካፒታል ኢኩዊፕመንቱ በጣም ውስን ነው፣ ስካርስ ነው። ፕሮዳክቲቭ ቴክኖሎጂ በጣም
ጥንት የሆነ የዘመኑን አሁን ዓለም የደረሰችበትን የቴክኖሎጂ ነገሮች ብዙም አይጠቀሙም። አሁንም ኢትዮጵያ ላይ እንደምሳሌ ብንመለከት ግብርና ዓለም ላይ በጣም በረቀቀበት ዘመን ኢትዮጵያ ላይ አሁንም ድረስ አብዛኛው በበሬ የሚታረስበት ሁኔታ ነው ያለው። ፕሮዳክሽን ቴክኖሎጂ በጣም ፕሪሚቲቭ ነው እና ፕሮዳክቲቪቲ በአጠቃላይ ያም ስለሆነ ብዙም ቴክኖሎጂ ስለማይጠቀሙ ካፒታል ኢኩዊፕመንቱ በጣም ውስን ስለሆነ ፕሮዳክቲቪቲ በአጠቃላይ ዝቅተኛ ነው። More than 60% of world population lives in these nations, which can be divided into two groups. አብዛኛው የዓለማችን እንግዲህ ከ60% በላይ ፖፑሌሽን እነዚህ ሀገራት ውስጥ ነው የሚኖረው። እነዚህም ዲቨሎፒንግ ካንትሪዎች በዋነኛነት ለሁለት እንከፍላቸዋለን። ፈርስት ግሩፕ የመጀመሪያው ሚድል ኢንካም ካንትሪስ መካከለኛ ገቢ ያላቸው የሚባሉ ናቸው። These are homes to 75% of world population and 62% of the world poor in 2020. አጠቃላይ ሚድል ኢንካም ካንትሪ የምንላቸው በመጀመሪያው ግሩፕ ያሉ ወደ 75% የሚጠጋው በ2020 ላይ በተኛው በ75% ያለም እንደዚህ 62% ዓለም ላይ ካሉ ድሃዎች የሚገኙት በእነዚህ ሀገራት ነው። they are further divided into two እነዚህም እንደገና ለሁለት ይከፈላሉ። ሚድል ኢንካም እና አፐር ሚድል ኢንካም ተብሎ based on their gross national income GNI አጠቃላይ የነፍስ ወከፍ ገቢያቸውን መሰረት በማድረግ ለሁለት እንከፍላቸዋለን። lower middle income economy የምንላቸው those gross national incomeአቸው per capita የነፍስ ወከፍ ገቢያቸው ያመት ከ$1036 እስከ $4045 2021 ላይ በተቀመጠው እነዚህ ሚድል ኢንካም ኢኮኖሚ። አፐር ሚድል ኢንካም ኢኮኖሚ የምንላቸው ደግሞ ግሮስ ናሽናል ፔር ካፒታ የነፍስ ወከፍ ገቢያቸው ከ$4046 እስከ $12535 USD ያላቸው ሀገራት ነፍስ ወከፍ ገቢ ያላቸው ሀገራት እነዚህ በዚህ በአፐር ሚድል ኢንካም ውስጥ ይገባል። ደላው የምንላቸው ኢንካም ካንትሪዎች ግሮስ ናሽናል ኢንካማቸው የነፍስ ወከፍ ገቢያቸው ከ$1025 በታች የሆኑ ናቸው። 2018 ላይ በተደረገ ዶሚኔቲንግ the group in 2020 ይሄን ብዙ ጊዜ የሚታወቁ በዚህ አፍጋኒስታን፣ ባንግላዴሽ እና ከሳሃራ በታች ያሉ የአፍሪካ ሀገራት በዋነኛነት እዚህ ግሩፕ ውስጥ ይገባሉ። Many developing countries such as China, Malaysia, and Thailand have achieved high annual growth rate in their GDPs in recent decades and have moved out of many developing countries such as China, Malaysia, and Thailand have achieved high annual growth rates in their GDPs in recent decades and have moved out of low income to lower middle income. አብዛኛው ዲቨሎፒንግ ካንትሪ ይባሉ የነበሩ እንደነ ቻይና፣ ማሌዥያ፣ ታይላንድ ያሉ ብዙ የዲቨሎፒንግ ካንትሪ ባለፉት 10 ዓመታት ውስጥ ከፍተኛ የሆነ የሀገር ውስጥ ጂዲፒ እድገት በማሳየት ዝቅተኛ ከነበሩበት ወደ መካከለኛ ገቢ የተሸጋገሩ ሀገራት ናቸው። meanwhile previous developing countries such as South Korea and ሲንጋፖር ደግሞ የመሰለ ኢምፕሬሲቭ የሆነ በጣም አስገራሚ አስደናቂ የሆነ ሰክሰስ በማምጣት ሃይ ኢንካም ካንትሪ ሊሆን ይችላል እንደ ሳውዝ ኮሪያ እና ሲንጋፖር የመሳሰሉ ሀገራት ማለት ነው። ያው 5.2 ሜጀር ኢኮኖሚክ አክቲቪቲስ ኢን አፍሪካ ላይ ያሉ ሜጀር ዋና የሚባሉ ኢኮኖሚክ አክቲቪቲዎችን እንመለከታለን።